በአንድ ሀገር ውስጥ ምን ሆነ መሰለህ? አንድ ንጉስ አሮጊትና ሽማግሌ ሩቅ ቦታ እንዲጣሉት ህግ ያወጣል። እናም ያው ከብዙ ጊዜ በኋላ ጀነራሉ ላይ ደረሰ። ጀነራሉ ደግሞ አባቱን በጣም ይወዳቸው ነበር። በቃ ስለሳሳላቸው ዋሻ ውስጥ አርፎ ይደብቃቸው። እዛ አንድ ቀን እግዚአብሔራችን ሀገር ተቆጣ። ንጉሱ እግዚአብሔራችን ሀገር እንደተቆጣ ራእይ ይሳያል። ያቺ ሀገር እንዳጠፋ ጥያቄ መጠየቅ አለብኛል። ሁለት መጠናቸው ራቸው ተመሳሳይ የሆኑ እባቦችን ቦታቸውን ላይ ብሎ ጠየቃቸው። እዛ ሀገሩ ያሉ ሊቃውንት ጠቢባን ማንም ጥያቄ መመለስ አልቻለም። ጀነራሉ በጣም ጨንቆ ስለነበረ ሄዶ አባቱን ያማክራቸዋል። አባቱ እዚህ ብለህ ለንጉሱ መልስ ብሎ መልሱን ይነግረዋል። ምን መሰለህ መልሱ ምን እንደሆነ ታውቃለህ? ሁለቱንም እባቦች ምንጣፍ ላይ ይልቀቃቸው። አንዱ እባብ ቀርቦ ወደ አንዱ እባብ ሄደ፣ ያ ወንድ ነው ብሎ መለሰላቸው። እግዚአብሔር ሀገር እንዳጠፋ ታላላቅ ነገር አታጥፋ። ሀገር እንዳጠፋ ትልልቅ ነገሮችን አናጥፋ። ሀገሬ ልጅ አጣሽ